አቤት ሰላም ነው ወይ? እንዴት ነህ? ደህና ነህ? እንዴት ነህ? ጠፍተሃል? አዎ ልጠይቅሽ መጣሁ እኮ። ተሻለሽ እንዴ? ሰሞኑን ጠፍተሃል? ደህና ነኝ እግዚአብሔር ይመስገን። ያኔ ወዲያው እኮ ተወኝ። አይ እንኳን ተሻለሽ። ሰላም ናችሁ? ደህና ነኝ። እሺ እሺ ስልክሽ እንዳይወድቅ እዚህ ጋር እንትን ሂጅ እኮ ዘይትና ሩዝ ይመጥቂ ምን አስለፋ ማስማት ነው ሩዝ አመጣ። ኧረ መልፋት የለብን እንጂ ችግር አለው። ዘላለሽ ግን ከባድ ሆኗል። ወዷል ሁሉ ነገር ዝም ብለን የለፋው። ኧረ ችግር የለም። አንቺ ግን ደህና ነሽ? ደህና ነኝ አይደል? ሁሉ ሰላም እግዚአብሔር ይመስገን። አሁን ነው ምንም አይለኝም። ይኸው እንኳን ደህና ሆንሽ። ጥሩ ነው እንኳን ደህና ሆንሽ። ቡና ላፍላ። አይ ቡና ኧረ ቡና ጠጥተህ ነው የምትሄደው? ቡና ጠጥተህ ነው የምትሄደው? ቡና እንኳን ሳይሆን እንዴ ይሄ ሁሉ ዘይትና ይሄ ሁሉ ሩዝ ኧረ ችግሬን አይተህ ነው የላክልኝ። አቤት ታድያ በጣም ቸግሮኝ ነበረ። እንኳን አገኘሁ። በስመ አብ። ግን ተሻለሽ አይደለ? በጣም ደህና ነኝ እግዚአብሔር ይመስገን። አሜን። እውነት ነው እግዚአብሔር ይመስገን። አሜን። ምን እባክህ ዘንድሮ እኮ ሐኪሙም በሄደ ምንም እንትን የለውም። ይሄ ነገር ምንድን ነው እባክህ? ይሄ ምንድን ነው? እሱ ነው የሚያስነጥስተው። ይሄን የምትቀቢው ነው? አዎ ያው ፀሐይም አይደል ላም ምናምን ሲኖር አመሰግናለሁ። እንግዲህ ቤት ያፈራውን ምን ችግር አለው? እውነት ድንገት መጣች። ኧረ ምን ችግር አለው? ቡና ፍላልስ ደግሞ አልጠብቅም ማለት ቡናማ ቡና ቅድም ጠጥቻለሁ። እዛ ውጭ ሆኜ አንዱ ጓደኛዬ ላገኘሁትና ይሄንን ሳመጣ ቡና ጠጣሁ። ዝም ብለህ እኮ ነው የለፋው። ቆንጆ ዳቦ ነው። አንቺ ቤት ጋገርሽ ነው ወይስ የተገዛ ነው? ኧረ ጋግሬ ነው። ቆንጆ የውጭማ ምን እንደዚህ እኮ የለም። የውጭውማ እኮ በቃ ልጥሊጥ ነው የሚለው። ልጥሊጥ በቃ የውጭው በጣም ሊጥ ያለ ሲያስቸግረን የቤት መጋገር ጀመርኩኝ። ዘይቱም እኮ የውጭው ቆንጆ አይደለም። ያሁን የውጭ ነው። ሩዝም የሀገር ውስጥ ቆንጆ ነው። ሁሉ ነገር እኮ ሀገር ውስጥ እንትን አናገኝም እንጂ ሀገር ውስጥ ቆንጆ። ይሄ ሳህን የሀገር ውስጥ ነው? ያንቺ ነው አይደል? የሀገር ውስጥ ነው። ያንቺ ነው? የኔ ነው። አዎ የኔ ነው። ሳህኑ ተገዝቶ ነው። አንተ እኮ አያልቅብህም ወሬ። የሰው ያንቺ ነው አይደል? ቤቴ እኮ ሳህን የለኝም። ያንቺ ነው? እንገዛለን ነው። ሌላ ሳህን ካለ ምን ችግር አለ? ወይ ወስጆ መልሰዋል። ምን ችግር አለ? አምሮክ ነው ሳህኑ። በጣም ወደድከው? በጣም በቃ ውሰደው። እሺ አመሰግናለሁ። እሺ አንተ ይሄ ሁሉ እየለፋክ ለኔ። ኧረ ምን ችግር አለ? በቃ ቤትም ብቻዬን ስለሆንኩኝ ያው ባለቤቴ ትንሽ እንትን ብላለች፣ አሟታል። እሺ ቆንጆ ነው ዳቦ። በቃ በቃ ይሄን ሰጥተሽኝ በሻይ ይበላል። ውይ እረስቼው። ይሄ ዘይት እኮ ይሄ ዘይትና ሩዙ ሰው እኮ ባለቤቴ ስጦታ ሰጥቶ የሚሰድላት ብሎኝ ሩዙና ዘይቱን እኮ ለሳሉ ለባለቤቴ አጋጣሚ እኮ አንቺ ጋር መጥቼ ነው በዚሁ ልጠይቅሽ ሰላም ልልሽ እና ለባለቤቴ ልወስድላት ብዬ በዚሁ አንቺንም ጠይቄሽ ላልፍ ነው። እቺን ሰዓት ነው ደግሞ በኋላ መልሳለሁ። እሺ እሺ እግዚአብሔር ይማርሽ። እሺ አመሰግናለሁ። እሺ እስቲ እቺን በሯን ቆይ እስቲ እንዴት ደግ ሰው ነች ባካችሁ። አመሰግናለሁ። እሺ በጣም የሚያናድደው ምን አይነት እብድ ሰውዬ ነው? በእናትህ አጓጉቶኝ ገና እንትን